كم يحضركم وعب سلامنا بيت أملاخ مزعكم أملاخ استمسجنا يخون مزمران እግዚአብሔር عزيز يبارككم بحق نبرختكمنا ممليسو صغايب زحالكم ممليسو خمزي بوهدت حد لبخوينكم كزمرو እግዚአብሔር ممليسو يطابقكم كبرنا أملاخ هون እግዚአብሔር يمسجن كمتي أب فايبر بوست غيرنا النبرنا لومي غاشا أمونغونا له حاونا باستر يوناس الرفايني يبهال كغلغلناي እግዚአብሔር ቢሉ خزاربناي أملاخ ዝተመስገነ ይኹን ነታት ጽበ ነፍሲ እግዚአብሔር ኩل ሰዕ ይዛረብዩ ስለዚህ ትጽቢትና ካብ እግዚአብሔር ይኹን እግዚአብሔር ካ ንልበና خزاربዩ ክብርን ስሙ ይኹን ምናልባት እሱ በመሐርኛ ስለ ዝሰብኽ ንጽገም ሰባት እንተሊና ኣብታ ድሕሪት ዋላ ንኸውን ሞ ዝሕግዙኹም ሰባት ክህሉ ኽእል የመ ኣምሓርኛ መስማዕ ትሽገሩ ገለ ፍላይ መንእሰያት ቶም ዕብይ ዝበልኩም ወይ በአዲስ አበባ ዝሓለፍኩም ድሓኒ ግን ትሽገሩ እንተሊኹም በታ ድሕሪት ኮፍ ትብሉሞ ዝትርጉምኩም ሰባት ክህሉ የመ ፓስተር ዮናስ እንግዲህ በዚህ በተጣበበ ፕሮግራም እድሜያችንን አክብረህ ስለመጣ በጣም በጉባኤው ስም በቤተ ክርስቲያኒቱ ስም አመሰግናለሁ። አሁን ያንተ ጊዜ ነው። ወልካም بشم يسوع كريستوس سلام لكم. أنا هاوكم يوناس الرفايني بحال كمتي دسم أخوهم أباد أديس أبا إثيوبيا زنبر أبوي أباس مراي نبر أتي من قدي مستكفته 4 جزء كيدي أبو نابوي كرئي لومي مساخوم نزي أبي كبور أملاخ كملخ الدل سلا زرخبكو دسيبلني قويتاي باركم مزمران زيابيري باركاتشو ملكام جزي نبرا تولجي يعدكوت إثيوبيا وسط سلونا بالجنة يتناقركو يعدكوت قوانقو أمارنيانو إننا በመሄድበት ቦታ ሁሉ በአማርኛ ነው የእግዚአብሔርን ቃል የማካፍለው አንዳንድ ቦታ በትርጉም
አካፍላለሁ። ኢትዮጵያም ውስጥ አማርኛ የማይሰሙ ማህበረሰቦች ስላሉ ትንሽ ደግሞ ለመግባባት የሚያክል እንግሊዘኛ ስለምናገር ደግሞ እንግሊዘኛ ተናጋሪዎች የሆኑ ሰዎች ጋር በመሄድበት ጊዜ በዛ የእግዚአብሔርን ቃል አካፍላለሁ። እድሉን ባገኝና የሚያስተምረኝ ሰው የሚያበረታታኝ ሰው ኖሮ በየጊዜው ብለማመድ በሌላ ጊዜ ስመጣ በትግርኛ የመስበክ እድል ይኖረኛል ማለት ነው። እስከዛ ከኋላ የሚተረጉሙ ሰዎች መዘጋጀታቸው በጣም ደስ ብሎኛል። እግዚአብሔር አምላካችን በምድር ላይ ካሉ መልካም ነገሮች ሁሉ ይልቅ የተመረጠ የሚወደድ ትልቅ አምላክ ነው። ከፀሐይ መውጫ እስከ መጥለቂያዋ ከጫፍ እስከ ጫፍ ከዳር እስከ ዳር በምድር ሁሉ ላይ ብንሄድ ከኢየሱስ የሚበልጥ ሰው፣ ከኢየሱስ የሚበልጥ ቤተሰብ፣ ከኢየሱስ የሚበልጥ በረከት በምድር ሁሉ ላይ የለም። እሱ ከሁሉ በላይ ነው። እሱ ከሁሉ የሚመረጥ ደግሞ አንድ የሃይማኖት መሪ አይደለም። የሆነ ቦታ ላይ የተቀመጠ ሩቅ ያለ አምላክ ሳይሆን የቅርብ ጌታ ነው። በልባችን ውስጥ የሚኖር በአጠገባችን የሚገኝ ማንም ሰው አጠገባችን ሊሆን በማይችልበት ሁኔታ ውስጥ ካጠገባችን የማይጠፋ የሚታይ የሚሸተት የሚዳሰስ የሚታወቅ እውነተኛ ጌታ ነው። ዛሬ ጠዋት የተሰበሰብነው እሱ እውነተኛ ስለሆነ ከሱ ጋር ህብረት ለማድረግ ነው። በልቤ ይዤ የመጣሁት መልእክት እግዚአብሔር ፍትሃዊ ነው የሚል። እግዚአብሔር ፍትሃዊ ነው። God is just and God is fair. እግዚአብሔር አግባብነት ያለው አምላክ ነው። unfair አይደለም፣ unjust አይደለም። አንዳንድ ሁኔታዎች እንደዛ ሊያስመስሉ ይችላሉ። ምናልባት እግዚአብሔር ፌር ነው ብለን ፍትሃዊ ነው ብለን ስንጀምር መጀመር ያለብን እግዚአብሔር ፍትሃዊ አይደለም ከሚል ሊሆን ይችላል። ምናልባት ግን እግዚአብሔር ፍትሃዊ አይደለም ብዬ ከጀመርኩኝ የቤተ ክርስቲያን መሪዎች ቶሎ ብለው ማይኩን እንዳይቀበሉኝ። እግዚአብሔር ፍትሃዊ አይደለም እንዲሉ ሰዎች የሚያደርጋቸው በጣም ብዙ ነገር በዓለም ላይ አለ፣ እንደዚሁም በግል ህይወታቸው። በዓለም ላይ የሚከናወኑ በጣም ብዙ ኢፍትሃዊ ነገሮች በአገር ደረጃ፣ በአህጉር ደረጃ፣ በቤተሰብ ደረጃ የሚከናወኑ በጣም ኢፍትሃዊ የሆኑ ነገሮችን ስንመለከት ፍትሃዊ አምላክ አለ ወይ ብለን እንድናስብ ያደርገናል። ከዛ ደግሞ የዓለሙ ነገር እኔ አይመለከተኝም፣ የሚያስተዳድረው አምላክ ነው። ከዛም ባለፈ ደግሞ የሚያስተዳድሯቸው ሰዎች አሉ፣ የሚመለከታቸው ይመለከታቸዋል፣ እኔ የራሴ ኑሮ ነው የሚመለከተኝ ብለው ሰዎች ሲኖሩ በግል ህይወታቸው ከሚያልፉበት ከሚሆነው ነገር በመነሳት በእርግጥ እግዚአብሔር ፍትሃዊ ነው? እግዚአብሔር አግባብነት ባለው መልክ ነው ከሰው ጋር የሚገናኘው ዲል የሚያደርገው ብለው ሲያስቡ እዚህ ጋር እግዚአብሔር ፍትሃዊ አይደለም ብለው እንዲያስቡ የሚያደርጓቸው ነገሮች አሉ። በእርግጥ አይናገሩትም በቃላቸው፣ በእርግጥ አፍ አውጥተው ቃል አሳክተው ሰው በሚሰማው መልክ አይናገሩትም።
የምስጋና መዝሙር ሊዘምሩ ይችላሉ፣ ጸሎት ቤት ሊመጡ ይችላሉ፣ እግዚአብሔር መልካም ነው ብለው ሊናገሩ ይችላሉ። ግን በውስጣቸው እኔ ላይ የደረሰው ነገር ተገቢ አይደለም፣ አግባብነት የለውም፣ ይሄ ኢፍትሃዊ ነው ብለው ሊያስቡ ግን ይችላሉ። የዓለሙን ሁሉ ትተው ወደ ራሳቸው ሲመለከቱ እኔ ዛሬ መጽሐፍ ቅዱስ ይዤ ስለሆነ የመጣሁት መጽሐፍ ቅዱስ ደግሞ በዋናነት የሚያወራው ስለናንተ ስለኔ ስለማንም ሳይሆን ስለ እግዚአብሔር ስለሆነ ስለ እግዚአብሔር ሲናገር ደግሞ እግዚአብሔር ፍትሃዊ መሆኑን ስለሚናገር እግዚአብሔር ፍትሃዊ መሆኑን ለናንተ ለመናገር ለፍጥረት ሁሉ ለመናገር ነው የመጣሁት። ይሄንን የምናየው በአንድ ቤተሰብ ውስጥ ከሆነው ነገር በመነሳት ነውና ስለዛ ቤተሰብ የሚናገረውን የመጽሐፍ ቅዱስ ክፍል አውጥተን እናነባለን። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 17 ድምጹን ቀነስ ብታደርጉት በኋላ ላይ የጮኩኝ ስለምመጣ ወይም ድምጼ ስለሚጨምር አትቸገሩም። ሉቃስ ምዕራፍ 1 ከቁጥር 1 እስከ 17 የእግዚአብሔር አምላካችን ቃል እንደዚህ ይላል። የከበረህ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች። ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረች፣ ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሊያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት ይላል። እስከዚህ ይበቃናል። አጭር ጸሎት እናርግ። በሰማይም ቢሆን በምድር ከምድር በታች በመላእክትና በሰዎች በፍጥረት ሁሉ መካከል አንተን የሚመስል የለም። አንተ ልዩ ነህ፣ አንተ ድንቅ ነህ፣ አንተ ግሩም ነህ። ከእልፍ የተመረጥክ የተወደድክ የተመሰገንክ የተፈራህ ትልቅ አምላክ ነህ። ስላንተ የገባን ጥቂት ነገር ነው። ስላንተ የተረዳነው ጥቂት ነገር ነው። ስላንተ የተነገረን ያነበብነው የተገለጠልን አወቅን የምንለው በጣም ጥቂት ነው። አንተ ግን የገባንን ያህል ብቻ አይደለህም፣ ከገባን በላይ ነህ። ከተረዳነው ከተማርነው ከተገለጠልን በላይ ነህ። ደግሞ አንተን ተጠግተን ባወቅንህ ቁጥር ምን ያህል እንደምታስፈልገን እየገባን መጥቶናል። ምን ያህል ለኛ አስፈላጊ እንደሆንክ ያላንተ እንደማይሆንልን ከቀን ወደ ቀን ከዕለት ወደ ዕለት እየገባን እየተረዳን መጥተናል። ቀን መጥቶ ቀን በሄደ ቁጥር ካንተ የምንርቅ ሰዎች ሳይሆን በየቀኑ ወደ አንተ የምንቀርብ ሰዎች እየሆንን መጥተናል።
እኛኮ ያላንተ ጣፋጭ እንቅልፍ መተኛት የማንችል ያላንተ መሳቅ የማንችል ያላንተ ወተን ድል ማድረግ የማንችል ያላንተ ኤግዚስት ማድረግ የማንችል ለሁሉ ነገራችን የምታስፈልገን ሰዎች ነን። በፈለግንህ ጊዜ ሁሉ ስለምናገኝህ በጠራንህ ጊዜ ሁሉ ስለምትሰማን ድረስልን ባልንህ ጊዜ ስለምትደርስልን በዘላለም ቃል ኪዳን ከኛ ጋር ስለተገናኘህ አባት ስለሆንከን አምላክ ስለሆንከን መከታ ስለሆንከን መጠለያ መሸሸጊያ ማምለጫ ስለሆንከን መታመኛ መደገፊያ ምርኩዝ ስለሆንከን የማትተው ወዳጅ የማትለወጥ አባት ስለሆንከን እጅግ አድርገን እናመሰግንሃለን። ከአፍ በሚወጣ ቃል እንጂ በእንጀራ ብቻ ስለማንኖር ከአፍ የሚወጣውን ቃል ለመስማት ተሰብስበናልና ሰማያት በላያችን ላይ ይቀደዱ፣ መጻሕፍት ይከፈቱልን፣ አፍህ ይከፈትልን፣ ቃልህ እንደ ዝናብና እንደ ጠል በላያችን ላይ ይውረድ። ጌታ ሆይ እንወድሃለን፣ እናመሰግንሃለን። ጌታን ማመስገን ፈልጋለሁ በውስጤ ምስጋና አለ የሚል ሰው ከልቡ ከመንፈሱ ለጌታ የሚገባውን ምስጋና ያቅርብለት። አመስግኑት፣ አመስግኑት። ከልባችሁ ከውስጣችሁ አመስግኑት። ከመንፈሳችሁ እንደገና አመስግኑት። ሰውለት፣ ይገባዋል። አክብሮት፣ አምልኮት፣ ምስጋና፣ ውዳሴ፣ ቅዳሴ፣ ስግደት፣ መገዛት ለእርሱ ይገባል። አሜን፣ 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 አሜን። ይህንን አሁን ያነበብኩትን መልእክት የጻፈው ሉቃስ ነው። ሉቃስ ከነ ጳውሎስ ጋር አብሮ ሲያገለግል የኢየሱስ ክርስቶስን ወንጌል ለሰዎች ለማድረስ የገባውን ነገር ለሰዎች ለማካፈል በበኩሉ በተሰጠው ጸጋና አቅም የጣረ ሰው ነው፣ ያገለገለ ሰው ነው። የሐዋርያት ሥራን የጻፈው እሱ እንደሆነ ታውቃላችሁ። ለተመሳሳይ ሰው እና በሐዋርያት ሥራ ላይ እኛ ሄደን አብረን ሆነን ወደዚህ ስንሄድ እያለ ራሱንም ጨምሮ the we phrase የሚባል አለ። እኛ ብሎ በወንጌል ሥራ ላይ የተሰማራ የደከመ ያገለገለ ሰው እንደሆነ ከሐዋርያት ሥራ መጽሐፉ በደንብ አድርገን እንረዳለን። ሉቃስ እግዚአብሔርን የሚያውቅ ሰው ነው፣ እግዚአብሔርን የሚወድ ሰው ነው። ይሄንን የሉቃስ ወንጌል የጻፈው በመጀመሪያ ለአንድ ሰው ነው። ያ ሰው ቴዎፍሎስ ይባላል። ቴዎፍሎስ በወቅቱ በጣም የተከበረ ምናልባትም ባለስልጣን ነበረ። ምክንያቱም ሉቃስ እዚህ ላይ እሱን አድሬስ ለማድረግ እሱን ለማናገር የተጠቀመበት የማዕረግና የክብር ቃል በዛ ወቅት በታሪክ ውስጥ ለባለስልጣን በጣም ለተከበረ ሰው የሚሰጥ ስያሜ ነው የተቀበለው። የከበረ ቴዎፍሎስ ይላል። ይሄንን ጳውሎስም ተጠቅሞበታል ለመንግስታት። የከበረ ፊሊክስ ሆይ ብሎ ሲናገር እናያለን። ለባለስልጣኖች የሚጠቀሙት ቃል እንደሆነ መረዳት እንችላለን። ይሄ ሰው የተከበረ ሰው ነበረ፣ ባለስልጣን ሰው ነበረ ቴዎፍሎስ። ግን በጣም የሚገርማችሁ የእግዚአብሔርን ነገር ደግሞ የሚፈልግ ሰው ነበረ፣ እግዚአብሔርን የሚወድ ሰው ነበረ። እንደዛ ባይሆን ኖሮ ሉቃስ ጊዜ ወስዶ ለቴዎፍሎስ ይሄንን ሁሉ ታሪክ ባልጻፈለት። የማይፈልገው ባይሆን፣ የማይወድ ባይሆን፣ ዋጋ የማይሰጥ ቢሆን ኖሮ፣ እንደዚህ አይነት ሰው ቢሆን ኖሮ ሉቃስ ይሄንን ባልጻፈለት ነበር። ግን ተምሯል፣ እንደውም ስለ እግዚአብሔር ተምሯል። የተማረውን ነገር ሊያረጋግጥለት ነው የጻፈው። ስለዚህ ፍላጎት አለው፣ የእግዚአብሔርን ነገር ይፈልጋል። የተከበረ ሰው ነው፣ ግን የእግዚአብሔርን ነገር የሚፈልግ ሰው ነው። የስሙ ትርጉም እንደውም በጣም የሚገርማችሁ እግዚአብሔርን የሚወድ ማለት ነው። ቴዮ ማለት ቴዎሎጂ፣ ቴዮ በግሪክ እግዚአብሔር ማለት ነው። ፋይለስ ወይም ደግሞ ፊሎ የሚለው ቃል በግሪክ መውደድ ማለት ነው።
ቴዎፍሎስ ማለት የስሙ ትርጉም እግዚአብሔርን የሚወድ ማለት በተግባርም እግዚአብሔርን የሚወድ የሚፈልግ ሰው ነው። ስሙም ደግሞ የሚያመለክተው ይሄንን ነው። ባለስልጣን ግን እግዚአብሔርን የሚወድ፣ ባለሀብት ግን እግዚአብሔርን የሚወድ፣ ነገሮች የተመቻቹለት ግን እግዚአብሔርን የሚወድ። በጣም ብዙ ሰዎች በዚህ ዓለም ላይ በችግር ጊዜያቸው እግዚአብሔርን ይፈልጉና በውጥረት ጊዜያቸው እግዚአብሔርን ይፈልጉና ነገሮች በተስተካከሉ ጊዜ ግን እግዚአብሔርን ሁለተኛ ያደርጉታል። ሲመቻቹ፣ የሚበሉት ሲያገኙ፣ የሚጠጡት ሲያገኙ፣ የሚኖሩበት ሲያገኙ፣ ጥያቄያቸው ሲመለስ፣ የጸሎት መልሳቸውን ሲያገኙ፣ ሁሉ ነገር ምቾት ሲሆን ከዚህ በኋላ ምንም አያስፈልገኝም የሚል ምቹ ዞን ውስጥ ምቹ ክልል ውስጥ ይገቡና መጸለይ ያቆማሉ። የእግዚአብሔርን ቃል ማንበብ ያቆማሉ። እግዚአብሔርን አንደኛ ማድረግ ያቆማሉ። እግዚአብሔርን መውደድ ያቆማሉ። ባልጸልይም ደስ ብሎኝ መኖር እችላለሁ። እግዚአብሔርን ባልፈልግም በልቼ መኖር እችላለሁ። እግዚአብሔርን ባላገኝም የፈለኩትን ነገር አግኝቼ መውጣት መግባት እችላለሁ የሚል ክልል ውስጥ ይገባሉ። በጣም ትልቅ ውድቀት ነው። ይሄ ሰው ግን ባለስልጣን ነው፣ እግዚአብሔርን ይወዳል። ባለሀብት ነው፣ እግዚአብሔርን ይወዳል። የተከበረ ሰው ነው፣ እግዚአብሔርን ይወዳል። መቼም ቢሆን የተሳካላችሁ ብትሆኑም እግዚአብሔርን የምትወዱ ያድርጋችሁ። ደግሞ እግዚአብሔርን የሚወዱ ባለስልጣኖች ያብዛልን። ብራቸውን ገንዘባቸውን ብቻ ሳይሆን እግዚአብሔርን የሚወዱ ባለሀብቶች ይብዙልን። እግዚአብሔርን የሚወዱ ፕሮፌሽናልስ ባለሙያዎች ይብዙልን። በሙያቸው የበረቱ ግን እግዚአብሔርን የሚወዱ፣ ፖለቲካል ስልጣን ያላቸው ግን እግዚአብሔርን የሚወዱ፣ ባለሀብቶች የተሳካላቸው ብዙ ንብረት ያፈሩ ግን እግዚአብሔርን አንደኛ ያደረጉ የሚወዱ ሰዎች ይብዙልን። ለዛ አይነት ሰው ነበረ እና ሉቃስ ምንድነው የሚለው? በአይን ያዩ ክርስቶስን በአይን ያዩ ከሱ ጋር የኖሩ ሰዎች በየተራው ታሪክን መዝግበው ጽፈውልናል፣ አስተላልፈውልናል ለኛ ይላል። ብዙ ሰዎች ናቸው የጻፉት። ግን ብዙ ሰዎች ጽፈዋል ብዬ ደግሞ ዝም አላልኩም። ብዙ ሰዎች ስለ ክርስቶስ ተናግረዋል ብዬ ዝም አላልኩም። ብዙ ሰዎች ታሪክን መዝግበዋል ብዬ ዝም አላልኩም። እኔም ደግሞ የበኩሌን ለማድረግ ተነሳው። አንደኛ ሌሎች ስላደረጉ ለምን አደረጉ ብዬ አልቀናሁም። እነሱም አደረጉ፣ ስለዚህ እነሱንም እቀበላለሁ፣ እነሱም አስተላልፈውልናል። ግን ደግሞ እኔ ደግሞ ሌሎች አድርገዋል ብዬ ዝም አልልም። አደርጋለሁ፣ እናገራለሁ፣ ስለ ኢየሱስ መሰክራለሁ፣ ስለ ኢየሱስ ያየሁትን እናገራለሁ፣ የተለማመድኩትን እናገራለሁ ነው የሚለው። ብዙዎች ጽፈዋል፣ ግን እኔም ደግሞ ልጽፍልህ ፈለኩኝ እና ምንድነው የሚለው? ከመጀመሪያው ተከትዬ በየተራው ልጽፍልህ ፈለኩ ነው የሚለው። ከመጀመሪያው በጣም የሚገርማችሁ እነዚህ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌላቸውን የጀመሩበትን መንገድ ስታዩ እኔን በጣም ይገርመኛል። የጀመሩበትን አጀማመር ሳይ እንደየእይታቸው፣ እንደየመረዳታቸው፣ እንደየልምምዳቸው ነው የጀመሩት። አንድ አይነት ጅማሬ የላቸው። ማቴዎስን ስናይ የጀመረው ቆይ ኢየሱስ ብዬ ገና ከሱ ጋር ከምጀምር ኢየሱስ የመጣበትን ዘር ባስቀምጥ ይሻላል፣ ከመጀመሪያው ህዝቡ ራሱ የመጣበት ህዝብ እንዴት እንደጀመረ ብናገር ይሻላል ብሎ የኢየሱስ ክርስቶስ ትውልድ ይሄ ነው ብሎ ከአብርሃም ይጀምራል። እዚህ እስራኤል እሱ ኢየሱስ የመጣበት እስራኤል የሚባለው የጀመረው ከአብርሃም ነው። አብርሃም የሚባል ሰው እግዚአብሔር ጠራው። ከዛ አብርሃም ይስሐቅን ወለደ። ይስሐቅም እያለ ወደ ክርስቶስ ያመጣዋል። ከህዝቡ ጅማሬ። ማርቆስ ደግሞ እኔ ስለ ኢየሱስ ከማውራቴ በፊት ከኢየሱስ ክርስቶስ በፊት መንገድ ከጠረገው ሰው ጀምራለሁ አለ። ከመጥምቁ ዮሐንስ ጀምራለሁ አለ። ማርቆስ ወንጌልን ሄዳችሁ ስታነቡ ምንድነው የሚለው? የኢየሱስ ክርስቶስ ወንጌል መጀመሪያ ይልና
የጌታን መንገድ አዘጋጁ ጥርጊያውንም አቅኑ ብሎ የሚጮህ በምድረ በዳ የሚጮህ ሰው ድምጽ ብሎ ከመጥምቁ ዮሐንስ ነው የሚጀምረው። ስለዚህ ነገርን ከጅማሬው የመጀመር ከተያያዥ ነገሮች የመጀመር ዝንባሌ ታያላችሁ። ከዛ በኋላ ሉቃስ ደግሞ ከመንገድ ጠራጊው ሳይሆን መንገድ ጠራጊው ራሱ እንዴት ወደዚህ ምድር እንደመጣ መተረክ አለብኝ። ምክንያቱም የሷ መጣጥ ራሱ በጣም የሚገርም ነው። እግዚአብሔር እንዴት ለመንገድ ለመጥረግ እንዳበቃው እንዴት እንደመጣ እንዴት እንደተወለደ እሱማ መነሳት አለበት መተረክ አለበት ብሎ ከቤተሰቦቹ ከነዘካርያስ ይጀምራል። ዮሐንስ ደግሞ የጻፈላቸውም ሰዎች ትንሽ ፍልስፍናም የሚቃጣቸው ሰዎች ስለነበሩ ሲጽፍላቸው እኔ ከመንገድ ጠራጊውም አልጀመረም ከቤተሰቦቹም አልጀመረም ከእስራኤል ሕዝብ ጅማሬም አልጀመረም እንደውም ከሰው ጅማሬም አልጀመረም መጀመሪያ የሌለው አምላክ ነው ብዬ ጀምራለሁ። በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ እሱ ራሱ ቃል ነበረ ብሎ ጅማሬ የሌለው አምላክ መጀመሪያ የሌለው አምላክ የነበረ ያለ የሚኖር አምላክ አድርጎ ይጀምራል። ከፍጥረት በፊት የነበረ ጅማሬ አልባ መድህን አድርጎ ይናገራል። ከነዚህ ሰዎች ምንድነው የምንማረው? አንድ ነገር ለመረዳት አንድ ነገር ለመተረክ ስንጀምር እንዲሁ ከመሃል አንጀምር ነው። ከመሃል አትጀምሩ የሚል ትምህርት እናገኛለን። እኔ ባለውበት ከተማ አንድ ምሳሌ ያለ ነገርን ከስሩ ውሃን ከጥሩ ይላሉ። ለብዙ ነገሮች መፍትሄ ለማምጣት ሰው ከፈለገ ከመሃል መጀመር የለበትም። ትክክለኛውን ነገር መረዳትና መፍትሄ ማምጣት ከፈለገ ከስሩ ነው መጀመር ያለበት። ከመጀመሪያው ነው መረዳት ያለበት። ከመነሻው ማወቅ። ብዙ ጊዜ በሰዎች ግንኙነት ውስጥ ጊዜ ሰተን ከመጀመሪያው ስለማናጠና ከመሃል ስለምንጀምር ስለምንሰላች ብዙ ነገር ይወሳሰብብናል። ከመጀመሪያው አጥንቶ ትክክለኛውን ስዕል ማግኘት የመፍትሄ ሰው ያደርጋል። ሌላኛው ከነዚህ ሰዎች የምንማረው ኦርደር ነው። በቅደም ተከተል በስርዓት ነገሮችን ከመጀመሪያው ጀምሬ ተከትዬ ደረጃ በደረጃ እንዴት እንደሆነ እስከመጨረሻው ከመጀመሪያው እስከመጨረሻው በቅደም ተከተል ጻፍኩልህ ይለዋል። ኦርጋናይዝድ የሆነ ሰው ነበረ። የተዘበራረቀ አልነበረም። አቀራረቡ፣ ዕውቀቱ፣ ግንኙነቱ ያደረገው ኮሚኒኬሽን ኦርጋናይዝድ ነበረ። መልክ ያለው ልትረዱት የምትችሉ አቅጣጫ ያለው ወደ ሆነ ነጥብና ውጤት የሚያመጣ ነበረ። ቅደም ተከተል ማወቅ። እዚህ ሀገር መታችሁ አንድ የምትማሩት ነገር ኦርደር ነው። የመንገድ ኦርደር፣ የባንክ ስርዓት ኦርደር፣ የማህበራዊ ግንኙነት ኦርደር፣ ስርዓት፣ በቅደም ተከተል መሄድ ነገሮችን ያሳልጣል፣ ነገሮችን ከግብ ያደርሳል። ይሄንን ከነዚህ ሰዎች እንማራለን እና በእኛ ዘንድ ስለተፈጸመው ነገር ይለዋል። በብዙ ነቢያት በብሉይ ኪዳን እግዚአብሔር በብዙ ባሪያዎቹ ነቢያት የተነገረው ትንቢት በእኛ መካከል ተፈጽሟል። በእኛ መካከል ስለተፈጸመው ነገር የእግዚአብሔር ቃል ስጋ ለብሶ መጥቶ ተግባራዊ ስለሆነው ነገር ልጽፍልህ ፈለኩኝ ይለዋል። ግን ይህን ልጽፍልህ ፈለኩኝ ሲለው ምን አይነት ቃል እንደተጠቀመ ብናስብ አይተን ብናልፍ ጥሩ ነው። ምንድነው ያለው? እንደዚህ ነው ያለው። ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ሉቃስ የሆነ መልአክ ተገለጠልኝና ጻፍ አለኝ አይለንም። ለሊት በህልሜ የሆነ ራእይ አየሁኝና ስጽፍ አየሁኝ፣ የሆነ ድምጽ ሰምቼ ጻፍ አለኝ አይለንም። በጣም ታማኝ ሆኖ የሚነግረን ምንድነው? የሆነ ሐሳብ መጣብኝ አለ። ለምን አትጽፍም የሚል ሐሳብ
ይሁን አሰብኩኝ። ለቴዎፍሎስ እኮ ስለተማረው ነገር እርግጠኛ እንዲሆን በእምነቱ እንዲጸና እግዚአብሔርን በመውደድ እግዚአብሔርን በማምለክ እግዚአብሔርን በመከተል በማገልገል እንዲጸና ደግሞ እርግጠኛ እንዲሆን ብጽፍለትስ ብዬ አሰብኩ። ማንም ሰው እንደሚያስበው አሰብኩ። መልካም መስሎ ታየኝ። ይሄንን መልካም ነገር ባደርግ ጥሩ ነው አልኩኝ። በጣም ይገርማል። እንደዚህ አይነት የክርስቶስ ኢየሱስን ወንጌል ሕይወት የሚተርክ ነገር በአንድ ሰው ልብ ውስጥ አንድ ቀን ጠዋት፣ አንድ ቀን ከሰዓት፣ አንድ ቀን ምሽት ላይ የተፈጠረ ሐሳብ ነው። አላወቀም። ይሄ የሚጽፈው ደብዳቤ ከቴዎፍሎስ አልፎ ብዙ ከተሞችን፣ ብዙ ሀገሮችን የሚደርስ ብዙ ትውልዶችን የሚደርስ በብዙ ቋንቋ የሚተረጎም ካምፓስ ክሩሴድ ግሬት ኮሚሽን የሚባል አገልግሎት ዓለም አቀፍ አገልግሎት በፊልም አሰርቶ በጂሰስ ፊልም ተብሎ የሉቃስ ወንጌል በፊልም ተሰርቶ በብዙ አይነት ቋንቋ ተተርጉሞ ብዙ ሰዎች አይተውት እንደሚፈወሱ፣ እንደሚድኑ፣ የትውልድ ፊት እንደሚቀየር አላወቀም። አንድ ምሽት ቡና እየጠጣ አንድ ሐሳብ በልቡ መጣ። በማግስቱ ተነስቶ መጻፍ ጀመረ። He changed the face of the earth. የዓለምን ፊት ቀየረ። ለመልካም ሐሳብ መገለጥ አያስፈልገው። ለመልካም ሐሳብ ትንቢት አያስፈልገው። ለመልካም ሐሳብ ግርግርና አጀብ አያስፈልገው። እኔና እናንተ በክርስቶስ ኢየሱስ ዳግም የተፈጠርነው መልካም ሥራ ለመስራት ነው። እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለመስራት በክርስቶስ ኢየሱስ እንደገና ተፈጠርን። ኤፌሶን ምዕራፍ 2 ቁጥር 10 የእግዚአብሔር ሰው ለበጎ ሥራ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል ይላል። በጎች እንድንሆን በጎ ነገር ከልባችን እንዲፈልቅ ከልባችን የፈለቀውን ያንን መልካም ነገር ለማድረግ እንድንበረታ ለዛሬ የተፈጠርነው በክርስቶስ ኢየሱስ። ምንድነው በልባችሁ ያለው መልካም ነገር ልታደርጉ ያሰባችሁት? just do it። አድርጉት። ያ የምታደርጉት ነገር ምን አይነት ውጤት እንደሚያመጣ አታውቁም። እና መልካም መስሎ ታየኝ። ይሄ ነገር መልካም ነው በጽፈው ባደርገው ብዬ አሰብኩኝ ነው የሚለው። ልጽፍልህ መጽሐፍ መመዝገብ የሆነ ነገር ለመጻፍ አስበህ የምታመነታ ሰው ካለ እዚህ መሃል ጻፈው። መመዝገብ መዘገብ ትልቅ መልእክት አለው፣ ትልቅ ሥራ አለው። ጋላትያ ምዕራፍ 6 ቁጥር 9 ላይ ባንዝልም በጊዜው እናጭዳለንና መልካም ሥራን ለመስራት አንታክት። አሜን። በጊዜው እናጭዳለንና መልካም ሥራ ለመስራት፣ መልካም ሐሳብ ለመፈጸም፣ መልካም ለማሰብ፣ መልካም ለማድረግ፣ መልካም ለመሆን አንታክት። አሁን እኮ መልካም ሰው ማግኘት ብርቅ ሆነ። ሰው ስናስተዋውቅ በጣም ጥሩ ሰው ይገርማል። የሚገርም በቃ ጥሩ ሰው መገረም የነበረብን ጥሩ በመሆኑ አይደለም። ሁላችንም ጥሩ መሆን ነበረብን። ዓለም እየተበላሸ ስለመጣ ግን ጥሩ ሰው ደግ ሰው እየጠፋ ስለመጣ ጥሩ ሰው ሲገኝ እንገረማለን። በጣም ይገርማል ጥሩ ሰው ተገኘ እንላለን። ግን ሁላችንም ጥሩ እንድንሆን ነበር እግዚአብሔር ያሰበው የፈለገው። እግዚአብሔር አምላክ የሱን ዘላለማዊ አጀንዳ ዘላለማዊ ሐሳብ ለመፈጸም የሱን ታሪክ ከሰው ታሪክ ጋር አዋህዶ አሰናስሎ ገምዶ እንዴት ፈቃዱን እንደሚፈጽም የሚያሳይ ታሪክ ነው የዘካርያስ ቤተሰብ ታሪክ። እግዚአብሔር ሐሳብ አለው፣ እግዚአብሔር አጀንዳ አለው። ሰው ደግሞ ሰው ነውና
በሪሞት ኮንትሮል የሚንቀሳቀስ ግዑዝ ነገር አይደለምና የራሱ ፈቃድ የራሱ ስሜት የራሱ አእምሮ አለውና የተሰጠው ህይወትና የህይወት መስመር አለውና ሰው ደግሞ ይፈልጋል መንገዱን ያሰላል ይፈልገውን ለማድረግ ይንቀሳቀሳል በመድር ላይ ኑሮ አለው የራሱ የሆነ አካሄድ አለው ታዲያ እግዚአብሔር ትልቁ እግዚአብሔር በመለኮታዊ አሰራሩ የራሱን እቅድ የራሱን ዘላለማዊ መለኮታዊ ሐሳብ ፈቃድ በሰው ፍላጎት በሰው ታሪክ ውስጥ አስገብቶ አያይዞ ገምዶና አሰናስሎ ዘላለማዊ እቅዱን እንዴት እንደሚፈጽም ሐና ልጅ ትፈልጋለች ጣውንቷ ልጅ የለሽም እያለች ታበሳጫታለች መቼ ነው ልጅ የሚኖረኝ እግዚአብሔር ልጅ ይፈልጋል የኤሊ ልጆች አስቸግረውታል ቁርባኑን የናቁ መስዋዕቱን የናቁ ያገለግላሉ ቦታው ላይ ናቸው ይፈልጋል እግዚአብሔርም ልጅ ይፈልጋል ሐናም ልጅ ትፈልጋለች አያያዘው ያንቺም ጸሎት ይመለሳል የኔም ፍላጎት ከዳር ይደርሳል ይሞላል ብሎ አያያዘው ባንተ ታሪክ ውስጥ የራሱን ታሪክ የሚያስገባ ያንተን ታሪክ የራሱ ታሪክ የሚያደርግ መለኮታዊ አሰራር አካሄድ ያለው ሕያው አምላክ ድንቅ አምላክ አለ ሃሌሉያ አለ እንደዛ ነው የሆነው የነ ዘካርያስ ታሪክ የጸሎት ጥያቄ ያላቸው እንደ ቤተሰብ በየማታው የቤተሰብ የጽሞና ጊዜ ዲቮሽን ታይም ላይ የሚጸልዩበት ጉዳይ ነበር ታሪክ አላቸው ፍላጎት አላቸው ሂደት አላቸው የሄዱበት ነገር አለ ልባቸውን ያከበደው ነገር አለ የሚፈልጉት ነገር አለ መሆን የሚፈልጉት እንዲሆን የሚፈልጉት ነገር አለ እግዚአብሔርም ደግሞ እንዲሆን የሚፈልገው ነገር አለ ሁለቱን አያያዘው አገናኘው እነዚህ ሰዎች ማን ናቸው ዘካርያስና ኤልሳቤጥ አንደኛ የካህናትና የሌዊ ዘር ናቸው እግዚአብሔር ለኔ የተለየ ነው የኔ ርስት ነው እኔ የምጠቀምበት ነው የኔ አገልጋይ ነው እኔም ርስቱ ነኝ ብሎ የመረጠው ወገን አለ የዛ ወገን ናቸው የእግዚአብሔር ምርጦች ናቸው ሚገርማችሁ ሳነብ አስተውላችሁ ከሆነ ዘካርያስ ከአብያ ወገን እንደሆነ ይናገራል እንደዛ ነው የሚለው በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አብያ ማለት የካህናት የሌዊ ዘር የእግዚአብሔር አገልጋዮችን በ24 መሪዎች ስር ከፋፍለዋቸው ነበር ይሄንን የነህምያ መጽሐፍ ላይ አንደኛ ዜና መጽሐፍ ላይ ስታጠኑ ታገኙታላችሁ በግልጽ 24 አባቶች ሽማግሌዎች አባቶች አርገው በዛ ከፋፈሉትና በወገን ኦርጋናይዝ ለማድረግ ለማደራጀት ለመረዳት እንዲያመቻቸው አድርገው ከፋፍለውታል ከ24ቱ አባቶች መካከል አንዱ አብያ ነው የአብያ ክፍል ነው ዘካርያስ በዛ መስመር ውስጥ ያለ ሰው ነው እሷም ብትሆን የአሮን ልጆች ነች ከአሮን ልጆች መካከል የሆነች ኤልሳቤጥ ይላል የካህናት ዘር ናቸው የአገልጋይ ዘር ናቸው ወደ ኋላ እየጠሩ ሲወርድ ሲዋረድ የመጣ የጥንቆላ የድግምት ምናምን ይያሉ የሚረግሙት ነገር የላቸው ወደ ኋላ ሲመለከቱ ጸሎት ነው አገልግሎት ነው ክህነት ነው ያለው በዘራቸው ውስጥ አባቶቻቸው አያቶቻቸው ቅድመ አያቶቻቸው እግዚአብሔርን ያገለገሉ ነበር እግዚአብሔርን ለማገልገል ህይወታቸውን የሰጡ ዋጋ የከፈሉ ሰዎች ናቸው በመስመራቸው ሁሉ ሁለተኛ እነሱ ራሳቸው በውርስ ሳይሆን በአያቶቻቸው ስም ሳይሆን በቅድመ አያቶቻቸው በአባቶቻቸው ስም ሳይሆን እነሱ ራሳቸው በውሳኔያቸው በፈቃዳቸው ደግሞ እግዚአብሔርን ለመከተል ራሳቸውን የሰጡ ጻድቃን ሰዎች ነበሩ መኪና ለልጅ መስጠት ይቻላል ቤት ማውረስ ይቻላል ገንዘብ ማውረስ ይቻላል ግን ያ ልጅ የክርስቶስ ለመሆን አንድ ቀን መወሰን አለበት ግን በፍላጎታቸው በፈቃዳቸው በጌታ ትእዛዝና ህግጋት
ፍጹም የነበሩ የሚከተሉ ሰዎች ነበሩ። ምን ማለት ነው? እንከን የለሽ ኃጢአት ሰርተው የማያውቁ ተሳስተው የማያውቁ ፍጹም ሰዎች ናቸው ማለት ነው? አይደለም። ምክንያቱም መጽሐፍ ቅዱስ ከአንዱ ከእግዚአብሔር ልጅ ከቅዱሱ ብላቴና ከኢየሱስ ክርስቶስ በስተቀር በዚህ ምድር ላይ ኃጢአት የማያውቀው ስህተት ያልሰራ ሰው የለም። ሁሉ ኃጢአትን ሰርተዋል ብሎ ደምድሞ አረጋግጦ ስለነገረን እነዚህ ሰዎች ስህተት አልባ እንዳልሆኑ እናውቃለን። ግን ምን ማለት ነው? ታማኞች ነበሩ። they were honest። ተሳስተው የሚደባብቁ አልነበሩም። እውነተኞች ናቸው። የሰውነት ድካማቸው ይዟቸው እንጂ በአመጽ መሄድ የማይፈልጉ ሰዎች ናቸው። እግዚአብሔርን መከተል፣ እግዚአብሔርን ደስ ማሰኘት፣ እግዚአብሔርን መታዘዝ የሚፈልጉ ሰዎች ናቸው። ይሄ አይነት አገላለጽ ለሽማግሌው ስምዖን ተጠቅሞበታል ሉቃስ። ስለ ዮሴፍም ሲነገር ጻድቅ እና መልካም ሰው ነበረ። እንከን የሌለበት አድርጎ ነው የሚያስቀምጠው። አገላለጹ ግን እንደዛ ማለት አይደለም። ስህተት ሊኖርባቸው ይችላል፣ ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ። ግን እውነተኞች ናቸው፣ ታማኞች ናቸው። እቅድ አውጥተው በውሳኔ በእግዚአብሔር ላይ የሚያምፁ አልነበሩ። በሶስተኛ ደረጃ እነዚህ ሰዎች ልጅ አልነበራቸው የላቸው። ይኸውላችሁ ልጅ እንዲኖረው ሳይፈልግ ሰው ልጅ አለመኖርና ልጅ እንዲኖረው እየፈለገ ልጅ አለመኖር በጣም ይለያያል። ልጅ መውለድ አልፈልግም የሚሉ ሰዎች አሉ አይደል? እኔ አልፈልግም ይላሉ። ስለዚህ ባይኖራቸው ምንም አይሰማቸው። ግን ልጅ እየፈለጉ አለመኖር ግን ከዛ በጣም ይለያል። እነዚህ ሰዎች ይፈልጋሉ። ለአንዲት እስራኤል ሴት ወንድ ልጅ መውለድ ማለት እኛ ከምናስበው በላይ ነው። በጣም ትልቅ ነገር ነው። በማህበረሰቡ በኩል የምትታየው እይታ ከባድ ነው። ስለዚህ ትፈልግ ነበር። እንደውም ልጅ ማጣታቸው የመነቀፍ ምክንያት ሆኖ ነበር። በዛ ምክንያት ትተች ነበር፣ ይወራባት ነበር፣ ትነቀፍ ነበር። እሷ ራሷ በጸነሰች ጊዜ እግዚአብሔር ነቀፌታዬን ያስወግድ ዘንድ ብላ ተናግራለች። ምክንያቱስ ይነቅፏት ነበር፣ ትሰማ ነበር። የነቀፋ ምክንያት ሆኖባት ነበር። በጣም ደግሞ በሚያሳዝን መልኩ ስለነዚህ ሰዎች የተጻፈው አራተኛው ነገር ሁለቱም በእድሜያቸው አርጅተው ነበር። ተስፋ እንኳን እንዳይደረግ ምናልባት ነገ ሊመጣ ይችላል፣ ከነገ ወዲያ ሊመጣ ይችላል ተብሎ ተስፋ እንዳይደረግ አርጅተው ነበረ። ሁኔታው ተስፋ አስቆራጭ ነው። ቆይተዋል። በጣም ብዙ ጠብቀዋል። ሎንግ ታይም ብዙ ጊዜ ጸልየዋል። የጊዜው ርዝመት ተስፋ አስቆራጭ ነው። ስለነዚህ ሰዎች የተጻፈው አምስተኛው ነገር ግን የሚገርም ነው። እግዚአብሔርን ያገለግሉ ነበር ይላል። They were in pain. They were in lack. የሚጎላቸው ነገር ነበር። የሚጸልዩበት ነገር ነበር። ያልተመለሰ የጸሎት ጥያቄ አላቸው። ያልሞላ ነገር አላቸው። ግን እግዚአብሔርን ከማምለክ እግዚአብሔርን ከማገልገል አላቆማቸው። ቢሆን ጥሩ ነው፣ ባይሆንም ግን አመልከዋለሁ። ቢሆን ደስ ይለኛል፣ ባይሆንም ግን አገለግለዋለሁ የሚሉ ናቸው። በጣም የሚገርም ነገር ነው። ልጅ የላቸውም። ብዙ ጊዜ ጠብቀዋል። እድሜያቸውን ሁሉ ጸልየዋል። መልስ የለም። ግን እግዚአብሔርን ከማገልገል አላቆሙም። ትተው አልሄዱም። መቅደሱን አልተውም። ቤቱን አልተውም። የእግዚአብሔርን ፊት ከማየት አልተውም። እግዚአብሔርን ከመከተል አልተውም፣ አላቆሙም። እግዚአብሔርን ያገለግሉ ነበር። ልጅ ባይኖራቸውም፣ ጸሎታቸው ባይመለስም ማገልገል፣ ማምለክ፣ መጸለይ፣ መዘመር፣ መስጠት አላቆሙም ነበር። ከዛ በኋላ ምን ይላል? በየተራ ነበር የሚያገለግሉት።
ልካውን እዚህ አሸርስ በዚህኛው እሁድ አንተነ በሚቀጥለው አንተነ መዘምራን 2 ኳየር 3 ኳየር ካለ ወይ አምልኮ መሪዎች በዚህኛው እናንተ ናችሁ በዛኛው እናንተ ናችሁ እንደሚባለው ተራ ነበረ ካህናት ወደ መቅደስ ገብተው የሚያጥኑበትና ትግርኛው ላይ እንዴት እንደሚለው አላውቅም አማርኛው ላይ እጣ ደረሰበት ነው የሚለው እንደዛ ነው የሚለው ደረሰበት ፖዚቲቭ አይደለም በነገራችን ላይ ምን የሆነ ነገር ደረሰበትና ደረሰለት ይለያያል እና ዲዩቲ ነው በቃ ግዴታው ደረሰበት አይነት ነገር ነው እና እጣው ሲደርስበት እኔ ለራሴ ስንት ጣጣ አለብኝ እኔ አሁን አልሄድም ባካ አሳልፈኝ ባካ አልችልም አላለም ያገለግላል ጣ ሲደርስበት የኔ ተራ ነው አዎ እሺ ሄዳለሁ ቀድሳለሁ አጥናለሁ እሰዋለሁ ዘምራለሁ ጸልያለሁ አገለግላለሁ አላቆምም አለ እጣ ደረሰበት ነው የሚለው ለማጠን ለልዑል አምላክ ለእውነተኛው አምላክ ለእግዚአብሔር ሁሉ በእጁ ሁሉ በደጁ ለሆነ የወደደውን ለሚያደርግ እጁን የሚከለክላት ለሌለ የሚያደርገውን በጊዜው ለሚያደርግ የሚያደርገውን በጥበብ ለሚያደርግ የሚያደርግበት መንገድ የማይዘጋበት በር የማይዘጋበት የጥበብ ሁሉ ምንጭ የእውቀት ሁሉ ምንጭ አማካሪ የሌለው ረዳት የሌለው አጋዥ የሌለው የሚቋቋመው የሌለው ያሰበውን የሚናገረውን የሚያደርግ እጁን የሚከለክላት የሌለ ለኃይሉ ገደብ የሌለው የሚያቆመው የሌለ የሚቋቋመው የሌለ ለመንግስቱ ፍጻሜ የሌለ ለዘመኑ ጅማሬና መጨረሻ የሌለ በሁሉ ላይ የሚሰለጥን በሁሉ ላይ የሚገዛ ሁኔታዎች የሚታዘዙት ፍጥረት የሚገዛለት መናፍስትን በአፉ እስትንፋስ የሚያጠፋ ትልቅ አምላክ ኃያል አምላክ ብርቱ አምላክ ዘላለማዊ አምላክ መለኮታዊ ጌታ የበላይ ለሆነው አምላክ ለማጠን ወደ መቅደሱ ገባ እነዚህ ሰዎች እግዚአብሔር በፍትህ ነው ከነሱ ጋር የተገናኘው እግዚአብሔር ለነዚህ ሰዎች ፍትሃዊ ሆኗል እነሱ ታማኞች ናቸው ይታዘዛሉ ህግጋቱን ይጠብቃሉ ያገለግላሉ ግን እየቻለ እግዚአብሔር ፍትሃዊ ነው ለማለት ያስቸግራል እግዚአብሔር አንፌር የሆነባቸው ነው የሚመስለው የተዋቸው የበደላቸው የተጠቀመባቸው አድቫንቴጅ የወሰደባቸው ነው የሚመስለው ዛሬ ጠዋት እዚህ አዳራሽ ውስጥ እንደዚህ አይነት ስሜት የሚሰማችሁ ሰዎች አላችሁ ማንንም ሳያውቅ አጠገባችሁ ያሉ ሰዎች ሳያውቁ አብረዋችሁ የሚያመልኩ አብረዋችሁ የሚያገለግሉ ሰዎች ሳያውቁ አብረዋችሁ የሚኖሩ ሰዎች ሳያውቁ God is being unfair life is not fair የምትሉ የተበደላችሁ ስሜት የሚሰማችሁ ጉዳት የሚሰማችሁ ማንንም የማያየው ጉንጫችሁ ላይ የማይታይ በውስጥ የሚፈስ እንባ ያላችሁ ጥያቄ ያላችሁ ፍትህ ተጓድሏል ብላችሁ የምታስቡ ሰዎች አላችሁ እኔ በጧት የመጣሁት ዛሬ ለእናንተ ነው ፕሮግራም ለማድረግ አይደለም የመጣሁት መልእክት ይዤ ነው የመጣሁት ይሄ ወቅት ከባድ ወቅት ነው ብዙ ጥያቄ የሚፈጠርበት ብዙ ግራ መጋባት ብዙ ብቸኝነት ብዙ ምጥ ብዙ ማመንታት በዚህ ልሂድ በዛ ልሂድ ምን ላድርግ እንዴት ልሁን የሚባልበት ጊዜ ነው እኔ ግን ዛሬ መልእክት አለኝ እግዚአብሔር ኢፍትሃዊ ይምሰል እንጂ እግዚአብሔር በእርግጥ ፍትሃዊ ነው አሜን ሃሌሉያ እግዚአብሔር ጻድቅ
አምላክ ነው። እግዚአብሔር እውነተኛ አምላክ ነው። እግዚአብሔር የሚያደርገውን የሚያውቅ አምላክ ነው። መቼ እንደሚያደርግ እንዴት እንደሚያደርግ ቤት በኩል እንደሚያደርግ የሚያውቅ ለማድረግ ሲነሳ የሚያቆመው የሌለ አቅም የማያንሰው ኃይል የማያጥረው ብርቱ አምላክ ነው። እውነተኛ አምላክ ነው። ጻድቅ አምላክ ነው። አምላካዊ መልስ የሚሰጥ እውነተኛ አምላክ ነው። የነሱን የጸሎት ጥያቄ ከራሱ የከበረ የላቀና ዘላለማዊ እቅድ ጋር አያይዞት እንጂ በእነርሱ ሁኔታ ተጠቅሞ የእርሱን ክብር ሊገልጥ እንጂ እርሱ ከብሮ አብሮ ሊያከብራቸው ፈልጎ እንጂ ኢፍትሃዊ ሆኖ አይደለም። ለዚህ ነው እንጂ ኢፍትሃዊ ሆኖ አይደለም። ምን ሆነ የታሪኩ መጨረሻ? እሱን ነግሬያችሁ እንጸልያለን። የነዚህ ሰዎች ሁኔታ ምን ሆነ? ታሪካቸው ምን ሆነ? በምን ተደመደመ? አንደኛ ለካ ያን ቀን እጣ ደርሶበት ሳይሆን ደርሶለት ነው። ደረሰበት የሚባለውን ነገር ቀይሮ ደረሰለት የሚያደርግ አምላክ ያደርጋል። የደረሰበት ነው የሚመስለው ዲዩቲ፣ ኃላፊነት፣ ሸክም የሆነ ነገር ደረሰበት፣ ማይመች ነገር ደረሰበት፣ ደስ ማያሰኝ ነገር ደረሰበት የተባለውን ነገር አረ ደረሰለት እንጂ አድርጎ የሚቀይር አሰራር ያለው አምላክ ነው። ደርሶበት ነው። ስፍራውን ሳይለቅ፣ ቅንነቱን ሳይጥል፣ ታማኝነቱን ሳይተው፣ ትጋቱን ሳያጣ በክፍሉ ተራ ሲተጋ የበረከት ተራ አገኘው። የአገልግሎት ተራ ብቻ አልነበረም የወጣለት፣ የበረከት ተራ ነበር የወጣለት። ያ ቀን የሚጎበኝበት፣ ያ ቀን የብዙ ነገር ጥያቄ መልስ የሚያገኝበት ቀን ነበረ። የክፍሉ ተራ የአገልግሎት እጣውን ሲቀበል የጸሎቱ መልስ እጣ ደረሰለት። እጣ ደረሰው። ሁለተኛ ጸሎቱ መሰማቱን አወቀ። ይሄ ቀላል እንዳይመስላችሁ። ለብዙ ጊዜ ሲጸልይ ምንም መልስ አላገኘም ነበር። ምንም የለም። ስለ መሰማቱ እንኳን እርግጠኛ መሆን እስኪያቅተው ድረስ በእርግጥ ይሰማል፣ በእርግጥ አለ፣ በእርግጥ ያየኛል፣ በእርግጥ ይሄ ሁሉ ጩኸትና ለቅሶ ደርሷል። እኔ በቃ መድረሱን ብቻ ላረጋግጥ፣ ከደረሰ ችግር የለም፣ ግን ደርሷል ወይ የሚል ጥያቄ የሚያስከትል ነበር። ልክ ሰዎችን ፈልጋችሁ ስልክ ስትደውሉ ወይ ማናገር አልፈለጉም ወይ ደግሞ በተለያየ ምክንያት ሳያነሱላችሁ ሲቀሩ ስትደውሉ ይጠራል አይመልስም። ቆይታችሁ ትደውላላችሁ፣ ይጠራል አይመልስም። ዛሬ ትታችሁ በማግስቱ ትደውላላችሁ፣ ይጠራል አይመልስም። ከሳምንት በኋላ ሪጀክትድ የመሆን ስሜት ይሰማቸዋል። ይሄ ሰው ስልኬን ሊያነሳ አልፈለገኝም፣ አልፈለገችኝም የሚል ስሜት ይሰማቸዋል። ጥሩ ስሜት አይደለም። ተቀባይነት የማጣት ስሜት፣ የመሰማት የመደመጥ እድል የማጣት ስሜት እንደዛ ነው የሚመስለው። አልሰማኝም፣ አላየኝም፣ የሁሉ ለቅሶ፣ የሁሉ ጩኸት፣ የሁሉ ልመና፣ የሁሉ ምልጃ እሱ ጋር የደረሰ አይመስለኝም የሚል ስሜት ያለው ይመስለኛል። ምክንያቱስ መልአኩ መጥቶ መጀመሪያ የነገረው ነገር ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። በየምሽቱ የጮኸው ጩኸት፣ በየዲቮሽን ታይሙ ያለቀስከው ለቅሶ፣ በየጸሎት ፕሮግራሙ የጮኸው ጩኸት፣ የተንበረከከው መንበርከክ፣ የጸለይከው ጸሎት፣ የማለድከው ምልጃ ተሰምቷል። ጸሎት ተሰምቷል። ምልጃ ተሰምቷል። ለቅሶ ታይቷል። ሃሌሉያ! ተሰምቷል። እያንዳንዷ ዘለላ የእንባ ዘለላ ታይታለች። እያንዳንዷ ለሆሳት ተሰምታለች። እያንዳንዷ ሐሳብ ተሰምታለች። እያንዳንዷ ምጥ ተሰምታለች። እያንዳንዷ ምልጃ ተሰምታለች። እያንዳንዷ ቃል ተሰምታለች። ጸሎት ተሰምቷል። ጸሎትሽ ተሰምቷል። የሚሰማ አምላክ አለ። ጆሮን የፈጠረ የሚሰማ፣
አፍን የፈጠረ የሚናገር ዓይንን የፈጠረ የሚያይ አምላክ አለ። ይሰማል 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 ይሰማል። አብርሃም ጥያቄ ነበረው በእግዚአብሔር ፊት ሁልጊዜ የሚጮህበት እና በሳራ ምክር ምክንያት መንገድ አሳብሮ የሆነ ልጅ ተወለደ ከእግዚአብሔር ፈቃድ ውጪ በሆነ ታሪኩን ታውቃላችሁ። ከዛ ምን ብለው ሰየሙት? ኢስማኤል አሉት። ምን ማለት ነው? እግዚአብሔር ይሰማል ማለት ነው። በሰጠን የተስፋ ቃል መሰረት የጸለይነው ጸሎት አልተሰማም። እኛም ጊዜያችን እያለፈ ነው። ጊዜ እየሄደብን ነው። ያረጀን ነው። የሳራም ማህፀን ሙት የሆነ ነው። እኔም እየሸመገልኩኝ ነው። እግዚአብሔር የሰማን አይመስለኝም ብለው ለሚሉ ሰዎች እስማኤል የሚል ስም በጣም ከባድ ነው። ሲጠሩት እኮ ቤት እግዚአብሔር ይሰማል ነው የሚሉት። እስማኤል ብለው ሲጠሩት የት አለ እግዚአብሔር ይሰማል? እግዚአብሔር ይሰማል ናስኪ። በኋላም ቆይተው እግዚአብሔር ይሰማል። ህይወታቸው ላይ ግን ያልተሰማ ነገር አለ። ያልተሰማ የሚመስል ነገር አለ። ግን ልጁን እግዚአብሔር ይሰማል ብለው ሲጠሩ ያስታውሳቸዋል። አዎ ወንድሜ ሆይ እህቴ ሆይ ዛሬ ልናገር የመጣሁት እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። ጸሎትን ይሰማል። ጩኸትን ይሰማል። መቃተትን ይሰማል። ምልጃን ይሰማል። ልመናን ይሰማል። ምስጋናን ይሰማል። ዝማሬን ይሰማል። አምልኮ ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። ሃሌሉያ! እግዚአብሔር ይሰማል። ለካ ተሰምቷል። ለካ ከንቱ ጩኸት አልነበረም። ለካ ከንቱ ልፋት አልነበረም። የጸሎት ምሽት አለ ያለ ወደ ጸሎት ቤት ሄዶ ሲጸልይ፣ የጸሎት ጓድ አገልግሎት አለ ያለ ሄዶ ሲደፋ፣ የጸሎት ፕሮግራም አለ ያለ ሄዶ ሲደፋ፣ ያዳር ጸሎት አለ ያለ ሄዶ ሲደፋ፣ የቤት ውስጥ ጸሎት አለ ያለ ሲደፋ፣ ሌሊት ከእንቅልፉ በ3 ሰዓት በ4 ሰዓት ተነስቶ ፍጥረት ሁሉ በተኛበት ባንቀላፋበት ሰዓት ተደፍቶ ሲጮህ ሲያለቅስ ለካ ይሰማል። ለካ ይሰማል። እግዚአብሔር ይሰማል። ሃሌሉያ! ይሰማል ይሰማል ይሰማል። ከዛ ምን ሆነ? ጸሎት ተሰምቷል ካለው በኋላ አስደናቂ ተአምር ሆነ ነገረው። አሁን ተአምር ሊሆን ነው በህይወት አለው። የሚያስቀና ነገር ሊሆን ነው። የሚያስገርም ነገር ሊሆን ነው። የሚያነጋግር ነገር ሊሆን ነው በህይወት አለው። እንደዛ ነው ያለው። እናንተ ወዳጆቼ ልጅ መውለድ ብቻውን አያስደንቅም። ምክንያቱም በጣም ብዙ ሰዎች በዓለም ላይ ይወልዳሉ። አሁን ራሱ እኛ እዚህ ሆነን ሆስፒታል ውስጥ አሁን እየወለደች ያለች ሴት ልትኖር ትችላለች። ዜና ላይ አይወጣም ምንም። ተወለደ ሲባል ወለዱ እሺ መቼ ነው ሄደን የምናያቸው ነው እንጂ የሚባለው ያን ያህል ተወለደ ብለን አንገረምም። ይሄ የሚያስገርም ሆነ። እንደማንኛውም ሰው ነው የሆነው፣ ግን የሚያስገርም ነው። ማንም ሰው እንደሚወልደው ነው የወለዱት፣ ግን አስገራሚ ነው። ከእግዚአብሔር የሚመጣ ነገር እንዲህ ነው የሚሆነው። ኖርማል ለማንኛውም ሰው እንደሚሆነው ሊሆን ይችላል፣ ግን የሆነ ነገር አለበት። መለኮት አለበት። የእግዚአብሔር እጅ አለበት። የእግዚአብሔር ባርኮት አለበት። የእግዚአብሔር ሞገስ አለበት። የእግዚአብሔር ክብር አለበት። አስገራሚ ነገር ሆነ። አስገራሚ ነገር ሆነ። ነቀፋ የሚያስወግድ ነገር ነው። እድለኞች ናቸው የሚያስብል ነገር ነው። የተበደሉ ሳይሆን የታደሉ የሚያስብል ነገር ነው። ከጥቂት ጊዜ በፊት የተበደሉ ተደርገው ነበር የሚያስቡት። በእግዚአብሔር የተተዉ፣ በእግዚአብሔር የተረሱ፣ በእግዚአብሔር የማይሰሙ ተደርገው ነበር የሚቆጠሩት። ነቀፋ ነበረባቸው። እነሱን ባላረገኝ የሚባሉ ሰዎች ነበሩ። እንኳን እነሱን እንኳን እሷን አላረገኝ፣ እንኳን ኤልሳቤጥን አላረገኝ፣ እንኳን ዘካርያስን አላረገኝ የሚባሉ ሰዎች ነበሩ። አሁንስ ምን ነው እሱም በሆንኩኝ
እግዚአብሔር የሚሰራበት፣ እግዚአብሔር የሚሰማው፣ እግዚአብሔር ታምር የሚያደርግለት፣ እግዚአብሔር የሚገናኘው፣ እግዚአብሔር የሚመጣለት፣ እግዚአብሔር እንባውን የሚያብስለት የሚያስቀና ነገር ሆነ፣ መነጋገሪያ ነገር ሆነ፣ እድለኞች ናቸው የሚያስብል ነገር ሆነ፣ ነቀፋ የሚያስወግድ ነገር ሆነ። ከዛስ ቀደም እንዳልኳችሁ የነሱ የጸሎት መልስ ከእግዚአብሔር ዘላለማዊ አጀንዳ ጋር ተሳሰረ። ምክንያቱም ከነሱ የተወለደው ልጅ የነሱን ልጅ የማግኘት ፍላጎት ብቻ የሚሞላ ሳይሆን የእግዚአብሔርን ዘላለማዊ አጀንዳ የሚፈጽም ሆኖ ተገኘ። ምን አይነት ልጅ ነው የተወለደው? መጽሐፉ እንደዚህ ይላል፣ በመወለዱ ብዙዎች ደስ ይላቸዋል። ኤልሳቤጥ፣ ዘካርያስ ካንቺ የሚወለደው ልጅ ሲወለድ እናንተ ብቻ አይደለም ደስ የሚላችሁ፣ የሰማ ሁሉ ይፈነድቃል፣ የሰማ ሁሉ ይፈነጥዛል፣ የሁሉም ሰው ደስታ ይሆናል። ሁሉ ሰው እግዚአብሔርን ያመሰግናል፣ ብዙዎች ደስ ይላቸዋል፣ ለብዙ ሰዎች ደስታ ይሆናል። ደግሞስ በጌታ ፊት ታላቅ ይሆናል። ቀላል አይሆንም፣ ታናሽ አይሆንም፣ የተናቀ አይሆንም፣ ታላቅ ይሆናል። ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ይሄ ነው የተባለው። እስኪወጣ ሰንዴይ ስኩል እስኪገባ አይጠብቅም። እሁድ ላይ መጥቶ ቀደም እንደተጸለየላቸው ልጆች እስኪጸለይ አይጠብቅም። አንድ አገልጋይ መጥቶ ለመንፈስ ቅዱስ ሙላት ጸልዮላቸው እስኪሞላ በልሳን እስኪናገር አይጠብቅም። ገና ከጅማሬው ከሆዱ ውስጥ ሆኖ መንፈስ ቅዱስ ይሞላበታል ተባለ። ጠንቀቅ ያለ ሬዲሜድ ያለቀ ልጅ ነው የሚሰጥሽ። እየሄድሽ አገልጋይ ጋር፣ ፓስተር ጋር፣ ነብይ ጋር ምናምን ጫንበት፣ እባክህ ጫንበት፣ እንደው የዚህ ዓለም ክፋት እንዳያገኘው እባክህ፣ እንደው በመንፈስ ይሞላ፣ እንደው በዚህ ዓለም ክፋት ከሚሞላ እንደው እያልሽ አትደክሚም። የተሞላ ልጅ፣ በመንፈስ የተሞላ ልጅ ይወለድልሻል ነው የሚላት። የተሞላ ልጅ ከእስራኤልም ልጆች ብዙዎችን ወደ ጌታ ይመልሳል። ብዙዎችን የተዘጋጁትን ሕዝብ ለጌታ ያሰናዳል። የአባቶችን ልብ ወደ ልጆች፣ የማይታዘዙትንም ወደ ጻድቃን ጥበብ። በሷ ጽንስ ውስጥ ያለው እኮ ነው እንደዚህ የሚባለው። በኤልያስ መንፈስና ኃይል በእግዚአብሔር ፊት ይመላለሳል። እንደዚህ አይነት ልጅ 40 ዓመትስ ቢጠበቅ እንደዚህ አይነት ልጅ ለማግኘት፣ እንደዚህ አይነት ልጅ ለማግኘት ዓመታትስ ቢጠበቅ፣ ወንድሞቼ እናቶቼ፣ እግዚአብሔር ፍትሃዊ ነው። እግዚአብሔር ይጎበኛል። እግዚአብሔር ሁሉን በጊዜው ውብ ያደርጋል። የዛሬ መልእክቴ እግዚአብሔር ፍትሃዊ አይደለም፣ ፍትሃዊ ነው። የሚያደርገውን ያውቃል፣ እንዴት እንደሚያደርገው ያውቃል፣ መቼ እንደሚያደርገው ያውቃል፣ ቤት እንደሚያደርገው ያውቃል። አማካሪ የለውም፣ የፖለቲካ አማካሪ የለውም፣ የኢኮኖሚ አማካሪ የለውም፣ ረዳት የለውም፣ አጋዥ የለውም። የገዛ ክንዱ መድኃኒት የሚያመጣለት ብቻውን ተአምራት የሚያደርግ አምላክ ነው። ክብር ይገባዋል፣ አምልኮ ይገባዋል፣ ምስጋና ይገባዋል። ሃሌሉያ ሃሌሉያ ሃሌሉያ። ይገባሃል። እንጸልያለን፣ ሁላችንም እንጸልይ ሁላችንም ባለንበት ቦታ ሳንንቀሳቀስ እንጸልያለን። እግዚአብሔርን እያመሰገንን እንጸልይላችሁ ፈልጋለሁ። ከዚህ ከመውረዴ በፊት መጸለይ ፈልጋለሁ። ጸሎት የምታውቁ ሰዎች እንደሆናችሁ አውቃለሁ። በጌታ ፊት እንጸልይ። 1 ደቂቃ ወስደን እናናግረው። ስሙን እንጥራ፣ ስሙን እናመስግን። እግዚአብሔር የተናገራችሁን ነገር እያሰባችሁ በፊቱ ሁኑ። እግዚአብሔር አምላካችን ስምህ ይባረክ። አንተ እዚህ ስላለህ፣ ደመናህ እዚህ ስላለህ፣ መንፈስህ እዚህ ስላለህ፣ ድምጽህ እዚህ ስላለህ፣ ኮቴህ እዚህ ስላለህ፣ መዓዛህ እዚህ ስላለህ፣ ሽታህ እዚህ ስላለህ፣ ሃሌሉያ። ምን ዋጋ አለው አንተ ካልከበርክ?
በሕይወቴ ከፍ ከፍ ካላልክ ደስ ይበል ተደላደልና ላሞጋግስ ዛሬም እንደገና ምን ዋጋ አለው አንተ ካልከበርክ በሕይወቴ ከፍ ከፍ ካላልክ ደስ ይበል ተደላደልና ላሞጋግስ ዛሬም እንደገና ምን ዋጋ አለው አንተ ካልከበርክ በቤት ውስጥ ከፍ ከፍ ካላልክ ደስ ይበል ተደላደልና ላሞጋግስ ዛሬም እንደገና Give you praise. You're so wonderful, precious Jesus. This is your time. ይህ አንተ ጊዜ ነው መንፈስ ቅዱስ ተቋጠረውን የምትፈታበት የጨለማውን የምታበራበት የተጣመመውን የምታቃናበት የወደቀውን የምታነሳበት የተዘጋውን የምትከፍትበት ይህ አንተ ጊዜ ነው መንፈስ ቅዱስ We bow down before you ደስ ይበል ተደላደልና ላሞጋግስ ዛሬም እንደገና አሰራር ፍሉ አሰራር ፍሉ አሰራር ፍሉ አሰራር በቀስታ አሰራር ፍሉ
كما خزبل السلطون يلين كما خزبل حيان يلين كما خزبل السلطون يلين 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 تانت كام جمرتان أبيد أسرر حقافلو أبيد أسرر حقافلو فلو أسرر حقافلو يلو أسرر حقافلو ሁላችንም እየጸለይን እያለ ምናልባት በዚህ ጉባኤ መካከል እኔ ጌታ ኢየሱስ ክርስቶስን የግል መድኃኒቴ አድርጌ አልተቀበልኩም፣ አሁን ብሞት ወዴት እንደምሄድ አላውቅም፣ ስለ መዳኔ እርግጠኛ አይደለሁም፣ ዛሬ ግን የሰማሁት ቃል ልቤን ነክቶኛል፣ ከእግዚአብሔር ጋር መታረቅ እፈልጋለሁ፣ በኃጢአቴ ምክንያት መጥፋት ወደ ገሃነም መሄድ አልፈልግም፣ ሚቀበለኝ ከሆነ ይቅር የሚለኝ ከሆነ ከእግዚአብሔር ጋር መታረቅ እፈልጋለሁ የሚል ሰው ካለ እንደዚህ አይነት ከእግዚአብሔር ጋር መታረቅ የሚፈልግ ሰው ወስናለሁ የሚል ሰው እጁን ለምልክት ያሳየ። ከሱ ጋር መታረቅ እፈልጋለሁ። ከዚህ በፊት ያልወሰነ ወይም ወስኖ ጌታን ትቶ ወደ ዓለም የገባ ዛሬ መመለስ የሚፈልግ ሰው እንደዚህ አይነት ሰው ካለ እጁን ለምልክት ያሳየ። አይዟችሁ፣ እንደዚህ አይነት ሰዎች ካላችሁ እኔ ስለማላውቅ ትንሽ ጠብቃችኋለሁ። ልወስን አልወስን እኔን ነው እያላችሁ የምታመነቱ፣ አዎ አንተን ነው አንቺን ነው እንደዚህ አይነት ሰው ካለ ጌታ ይወድሻል፣ እግዚአብሔር ይወድሻል፣ እግዚአብሔር ይፈልግሃል። ና ልጄ ነይ ልጄ ላድንህ ልለውጥህ ብሎ ይጠራሃል። ወደ እኔ ወደዚህ ቤተ ክርስቲያን አይደለም የምትመጡት፣ ወደሚወዳችሁ ጌታ። እንደዚህ አይነት ሰው ካለ ለመጨረሻ ጊዜ እድል እሰጣለሁ። እጁን ለምልክት ያሳየኝ። ከሌለ ሁላችንም ቆመን እንጸልያለን። እኔ የመጨረሻ ጸሎት አረግና ከዛ ፓስተር ደግሞ መጥቶ እሱ ይጸልይልናል ወይም ደግሞ መመሪያ ይሰጠናል የምናረገውን ነገር። ግን እኔ ልጸልይላችሁ በእግዚአብሔር ፊት ሁሉም ሰው ይጸልይ። እንግዲህ ሁላችሁም አማኞች ከሆናችሁ መጸለይ ትችላላችሁ ማለት ነው፣ ክርስቲያኖች ከሆናችሁ። ስለዚህ በጌታ ፊት ጸልዩ፣ እግዚአብሔርን ያመሰገናችሁ ጸልዩ። እግዚአብሔር ሰሚ አምላክ ነው፣ እግዚአብሔር ፍትሃዊ አምላክ ነው፣ እግዚአብሔር የሥርዓት አምላክ ነው፣ እግዚአብሔር የሚያደርገውን የሚያውቅ አምላክ ነው። የኔ ታሪክ ከእግዚአብሔር ጋር የተያያዘ ነው። ጌታ ሆይ አመሰግናለሁ። ሃቭ ዩር ዌይ በሉት። በህይወቴ የወደድከውን አድርግ። አያይዘው ታሪኬን ከታሪክህ ጋር፣ መንገዴን ከመንገድህ ጋር አያይዘው ያላችሁ ጸልዩ በእግዚአብሔር ፊት። ሃሌሉያ ሃሌሉያ ኤላዲያስ ባካቲ ካማርዶስ ሴባካታያሲ ሃሌሉያ ኦሎፕሮዶስ ኮላባጂላቲናስ ካፕራጂና ያላባስ
በዚህ ጠዋት ጸልያለሁኝ በዚህ ጉባኤ መካከል በእግዚአብሔር ሕዝብ ላይ በእግዚአብሔር ልጆች መንገድ ላይ መንገዳቸውን የሐዘን መንገዳቸውን የለቅሶ መንገዳቸውን የድካም መንገዳቸውን የትካዜ ሊያደርግ የወጣ ማንኛውም ጨለማና ጭጋግ በኢየሱስ ስም የተገፈፈ ይሆን በጌታ በኢየሱስ ስም ይገፈፍ ሰንሰለት ሁሉ የተበጠሰ ይሆን ገመድ ሁሉ የተበጠሰ ይሆን የሐዘን ጸልመት ይገፈፍ የሐዘን መጋረጃ ይገፈፍ የድካም መጋረጃ ይገፈፍ የድካምና የሐዘን ገመድ ይበጣጠስ ወጥመድ ሁሉ ይሰበር እንቅፋት ሁሉ ይሰበር ይሰበር ሰበር ያላችሁ ጸልዩ እስኪ ሰበር ይሰበር ይሰበር ልቀቅ 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 ያላችሁ መንገዴን ልቀቅ ቤተሰቤን ልቀቅ ትዳሬን ልቀቅ ልጆቼን ልቀቅ በረከቴን ልቀቅ ስራዬን ልቀቅ ራእዬን ልቀቅ አገልግሎቴን ልቀቅ ከሰው ጋር ያለኝን ግንኙነት ልቀቅ 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 ያላችሁ ጸልዩ ሃሌሉያ ሃሌሉያ ልቀቅ የወንድሜን መንገድ በአንድ ቦታ ላይ አስሮ የያዘ መንገዱን ያሰረ እግሩን ያሰረ ኢኮኖሚውን ያሰረ ጸሎቱን ያሰረ አምልኮውን ያሰረ እምነቱን ያሰረ ባለበት የሚያስኬድ የጨለማ ኃይል የአጋንንት ኃይል በጌታ በኢየሱስ ስም በኢየሱስ ስም በኢየሱስ ስም የተሰበረ ይሆን የተወጋ ይሆን በኢየሱስ ስም ልቀቅ ኢየሱስ ስም ልቀቅ በኢየሱስ ስም ልቀቅ አእምሯቸውን ልቀቅ ሕይወታቸውን ልቀቅ ፈቃዳቸውን ልቀቅ መንፈሳቸውን ልቀቅ ነፍሳቸውን ልቀቅ ሕይወታቸውን ልቀቅ ኢኮኖሚያቸውን ልቀቅ ስራቸውን ልቀቅ ራእያቸውን ልቀቅ ልጆቻቸውን ልቀቅ ቤተሰባቸውን ልቀቅ ልቀቅ በጌታ በኢየሱስ ስም ልቀቅ በጌታ በኢየሱስ ስም ልቀቅ በጌታ በኢየሱስ ስም ዳካያስ እሳት 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 የመንፈስ ቅዱስ እሳት አቧራውን የሚጠርግ እሳት ድካምን የሚያራግፍ እሳት ሐዘንን የሚያስወግድ እሳት እስራትን የሚበጥስ የመንፈስ ቅዱስ እሳት ይውረድባችሁ የመንፈስ እሳት ይውረድባችሁ አብራቶስ ኮባቼ ካዲያፎስ say ሰዎች ከአንድ አካባቢ በአንድ ክልል ውስጥ ሆነው እዛ ዘመናቸው እንዲያልቅ እዛ ጉልበታቸው እንዲያልቅ አንድ የህይወት ሁኔታ ውስጥ አንድ የኑሮ ሁኔታ ውስጥ የሚያስቀምጥ ዙሪያውን አጥር የሚያደርግ ጨለማ የሚያደርግ በኢየሱስ ስም የተመታ ይሆን በኢየሱስ ስም የተወጋ ይሆን አጥሩ ሁሉ የፈረሰ ይሆን ገደቡ ሁሉ የፈረሰ ይሆን በጌታ በኢየሱስ ስም ከሩቅና ከቅርብ የተላከ አጋንንታዊ ፍላጻ አጋንንታዊ አጥር አጋንንታዊ ገደብ አጋንንታዊ ሰልፍ አጋንንታዊ ጦር አጋንንታዊ ፍላጻ በኢየሱስ ስም የተሰባበረ ይሆን በኢየሱስ ስም ይሰባበር በኢየሱስ ስም ይሰባበር በኢየሱስ ስም ይሰባበር በኢየሱስ ስም ይሰባበር እግዚአብሔር አምላክ ሆይ በዚህ ማለዳ ለሕዝብ ነጻነት ይሁን ለሕዝብ መፈታት ይሁን ለሕዝብ መባነን ይሁን ለሕዝብ መንቃት ይሁን ለሕዝብ መውጣት ይሁን ለሕዝብ መነሳት ይሁን ለሕዝብ መበርታት ይሁን
ብርሃን ወደ ህይወታቸው ይግባ። ብርሃን ወደ ትዳራቸው ይግባ። ብርሃን ወደ ቤታቸው ይግባ። ብርሃን ወደ ዘመናቸው ይግባ። ጨለማውን የሚጠርግ ጨለማውን የሚገፍ ድካም፣ ሐዘን፣ ትካዜ፣ ቁዘማ የሚገፍ ማመንታት፣ ተስፋ መቁረጥ፣ ወደ ኋላ ማለት፣ መደንዘዝና መፍዘዝን የሚያስወግድ እምነትን የሚያበረታ ፍቅርን የሚያቀጣጥል ትጋትን የሚጨምር የእግዚአብሔር ብርሃን የእግዚአብሔር እሳት ወደ ቤታቸው ወደ ዘመናቸው ወደ ህይወታቸው ይግባ። አፋችሁን ክፈቱና ምን ያህል እንደምትወዱት ንገሩት። አመስግኑት፣ 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 አመስግኑት። እስኪ እየተናገራችሁ አመስግኑት። ምስጋና የምስጋና እሱ መስገን መስገን እሺ አብዘለና ያخفኩን በሌና አንሳ እግዚአብሔር ይስተመስገነ ይሁን። ሐውና ፓስተር ዮናስ እግዚአብሔር ይባርክካ። አማርኛ ልናገርም አሁን እስኪ እግዚአብሔር ይባርክካ ነው ወሎ አሜን። እግዚአብሔር አዚዙ ይባርኮ። ሎሚ እግዚአብሔር እንታይ ተዛሪቡና አነ ፍትሐዊ አምላኽ እየ። አነ ፍትሐዊ እየ። አነ ይሰምዕ እየ። እግዚአብሔር ይመስገን። ስለዚህ መልስ ጸሎትና አመገድሎ ተኻባና ዝድለግን ከም ዘካርያስን ከም ኤልሳቤጥን ንእግዚአብሔር እናፈራሕና እናተኣዘዝና አቦታና ምጽናሕ እዩ። መልሲ ሒዙ ክመጽእ ከሎ ኣብ ምዱብ ግዜ ብዝመረጾ መገዲ አቦታና ንጽናሕ፣ ኣብ ስፍራና ንጽናሕ። አምላኽ እሙን እዩ። እግዚአብሔር ዝተመስገነ ይኹን። ክብርና አምላኽ ይኹን። ናብቲ ዝቕጽል መተንባህታ ቅድሚ ምኻደይ አጋይሽ ንመጀመርያ ግዜ ናብዚ ቤተ ክርስቲያን ዝመጻእኩም እንተሊኹም ሰላም ክንብለኩም ኢድኩም አልዕሉ ምልክት ሃቡናሞ ወልካም ክንብለኩም ሓራይ በጸቂ እስኪ ካብ ዘለኻይዶ ካብ ዘለኽ የተስእሞ እሺ እግዚአብሔር ይባርክ። ቢየማንካ ኦኬ ሓራይ ሽምክን ካበይ ከም ዝመጻእክን አልማዝ ይባሃል ካብ ዓዲ ጣልያን ይመጽእ። ሓራይ አልማዝ ቋድሓን መጻእኪ ካልእ አሽበዝ ጸጋም ወገን ኣለካ ሓድሓው ብድሕሪኻ ሰላም አምላኽ ንዓኹም ህዝቢ አምላኽ አሜን። ኣነ የውዓነ ማርያም በሃል በመገድኹም በመገድ ብርሃን ሰማይ ቤተ ክርስቲያን ቶሮንቶ ካብ ሱዳን ካርቱም ናብዚ ዓዲ መጽአ ሎሚ ኣብ ማእከል ዘለኹ አይ ውል ሴይ ታንክ ዩ አምላኽ መስገን። እንኳዕ እግዚአብሔር ረዳእካ ኢድ እግዚአብሔር አልዒላ በቲ ዝሓለፍካዮ ኩሉ ሓሊፍካ ኣብዚ ክትመጽእ ዝገበረ እግዚአብሔር እዩ። ክብሪ ንስሙ ይኹን። እንኳዕ ድሓን መጻእካ ሓራይ ሰላም አምላኽ ንዓኹም አሜን። ጻህይነሽ ይባሃል። ኣነ ካብ ሱዳን ናብ ዩጋንዳ ካብ ዩጋንዳ ከዓ ናብ ዝመጽእልኩ ጎይታ ይባርክኩ። አምላኽ ዝተመስገነ ይኹን። እንኳዕ እግዚአብሔር ዕረፈኪ። እንኳዕ ብሰላም መጻእኪ ሓራይ ካልኦት በዚህ በዝለካ
ካብ ካምፓላ وعد حن مساكي هراي حجي إدير يلخون أملاخ استمسكنا يخم أجايش كوينكم زماساكم أبزنا شهاد زي علنا تن ورعة التوهباهم من الأول سلكوترهم ما يترسعوا بقبلنا خاخن دولكم إنا نرحبكم إنا أبزون سلام كنبلكم إنا بيت أبوهم يون أبزمسوا مسحواتكم كأحبرة جبارو كم زبالة منفسه ومعدي الله كبرنا أملاخ يخون زيابير مسجن كاله مزحف كدسنا يتجرينا بزحق زي كحتة أني حلو سلازي حنت حبتي أبزي أمتي علامو رجست علامون أسراتيو إلى تنالا سلازي بعسران حمشتن كرشي كتجوزو تخولي أخوم بعسران حمشتن كرشي نايتجرينا مزحف كدس الله كابو وسيخة خهبي زبل بفقادو نعاكم زي حدقي مالتيو كبرنا أملاخون أمود داتا እግዚአብሔር ዝተመስገነ ይኹን ከምቲ ካብ ርሑቕ ቦታ ዝመጹ ኣሕዋት ከገልግሉና ከለው ናይ ፍቕሪ ህያብ ከምቲ ንሳቶም መጽኦም ንበረኸት ዝኾነና ንሕና ኸ ልክዕ ከምኡ እግዚአብሔር ካብ ዝሃበና ንዖም ከዓ ንበረኸት ክንኮኖም ክንባርኾም ፍቓድ ኣምላኽ ስለ ዝኾነ ዲያቆናት ከዝሩልና የሜ ንሓውና ከዓ ናይ ፍቕሪ ህያብ كنكبينا مالتيو እግዚአብሔር ይባርኽኩም ክብርና አምላኽ ይኹን እግዚአብሔር ይመስገን እዚ ዲያቆናትና ገበሩት ስሩዕ መደባት كل ساعة ሰንበት ሰዓት 10 ፈርቃን ካብ 10 ፈርቃን ክሳብ 11 ናይ ጸሎት ግዜ የለና ካብ 11 ከዓ አምልኾ አለና ክሳብ ሰዓት እዚ ማለትዩ كل ساعة عربي ساعة شوعات زجمر ناي تمهرتن ناي صلوتن جزيل لنا أبز مسيئناون كان مالد كنسلي تخطت على زخونة تمهرت خاخن سنق بيت خرسيان ما أدد دالي الله أبز مسيئنا كن كافل كأحدرا كبلفتو كال ناي بايبل استدقزيون علنا سولوس الله ربع الله حموس الله في اللابزي استبزح زبالله بزويستون كم حنتي بايبل استدلاتنا سلازي أبزت أعمقكم أنت بتيليكونفرنس أنت بأكل بزت أعمقكم كتكافلوا نقلقل ترخبنا عمو نابز غربكم ولاون بعد ما دي بستفعل عليه ممزني زمتناكم رئينا خن مدبكم رخبنا أجزي أبيهر يبارككم أملاخ استمسكنا يخون بوجنيتي زنبري متنبهتا ودي الله قرب كنسبينا أملاخ مسكنا بزلنا يخينا قرب كنسبينا أشي بس حبرا خطفلتوا يخون زي زتأفقاتو ناي والد يا تمثل ناي قلعو تاريخي بالله صبق ولا ولدهم تلالي واخد يمين كمون كداونتي جلز رسعكمو أبتي lost and found عبي حبتنا لما ممسيا أبو أكيبنا يلنا نايدكوهم دينا تاتكم دي ترسع خدان قبيع تفعل عليه نجربه تأكيد الله ببون كيركا مرأي كالي أو أي تسكفوا كتوسدوا لنا إنا وأكيدنا يزلنا جزين توسيدوا جن أكيد كاياونا بزقبو خيدي مالتي أبي أبدونيشن كن وسدينا أو تزيت ماليسكم أبجزيو مالتي كبرنا أملاخ خون እግዚአብሔር ዝተመስገነ ይኹን አምላኽ በብግዚኡ ይዛረብ ሰቢኹ ወዲ እንዲ ክሰብኽ ኢለይ ኮንኩን ከም መሕለፍ ግዚውን ክኸውን ኢለይ ኮንኩን ግን እንታይ እዩ እግዚአብሔር ንዝዛረበካ ቃል ውሽጥኻ ንዝትተንከፍካሉ ቃል
بأمنة حليخا بتسفخا مصباي صبغي بحكي يزبلكم قال سمعنا تراي نبينو زمصو نغير يلن او نعيو إلكا بأمنة نعخا موسى نتقال محلاو نتقال مخسكواس بتسفخا كتصبخ لخا كو እግዚአብሔር እሙን ሙኻኑ ኢኻ ትነግር ዘለኻ እግዚአብሔር ከይሕሱ ሰብ ኣይኮነን ከይጣዓስካ ወድ ሰብ ኣይኮነን ስዝበሎ ይገብር ተዛረቦ ኸኣ ይፍጽም እዚ ክኸውን ከሎ ሕዋተይ እግዚአብሔር ክመጽእ እዩ ስቕካ ኣይብልን ንሕና ሰባት ስለ ዝኾንና ዓቕምና ውሱን ስለ ዝኾነ بتعكست هديك مصباي يخبدنا جن እግዚአብሔር تعكستኛዩ ናይ እግዚአብሔር ነገር ካ ሁሉ بتعكستي بجካ مدحن بجካ يقريتا ናይ ኃጢአት ካልእ ኩሉ بتጽبيتي ካልእ ኩሉ بእምነት تعكسካ بمصباي እግዚአብሔር ዝተመስገነ ይኹን ኩላና ክንተስኢና نحاونا باستر يوناس كأخن صلي لينا الصقو اسك ممليسو كجلس እግዚአብሔር تذهبو نزل عالم كصنعلو نولدو نبرخت كغبرو እግዚአብሔር حررتا لبو كفصم እግዚአብሔር ممليسو هيوتو بتقال كسرحو اسكنا معقبو احواتي انتاي دي يخبهلنا صنيحو እግዚአብሔር يسمعي ስለዝነት ተሰምዕ አቦና ናይ ሓውና ሰናይ በምድላይ በዛዕቡ ክንጽልኢና እግዚአብሔር ይመስገን ኣብዚ ኸደ ሁሉ ነበረኸት ክኸውን ኣብዚ ኸደ ሁሉ ንእምነት ምኽንያት ክኸውን ኣብዚ ኸደ ሁሉ ንምጽንናዕ ምኽንያት ክኸውን ኣብዚ ኸደ ሁሉ ንዕርቅ ምኽንያት ክኸውን ኣብዚ ኸደ ሁሉ ንሰላም ምኽንያት ክኸውን ኣብዚ ኸደ ሁሉ ሓሳብን ምኽርን አምላኽ ብምግልጋል ክመላለስ ሃሌሉያ ኣብዚ ኸደ ሁሉ ሓለዋ እግዚአብሔር ኣብ ዙርኡ ክኸውን እግዚአብሔር ዋልታ ሓጹር ቀጽር ሆኖ እስከና ሓውና ደሓኑ ንድለ ደሓን ይኹነሉ ንበልስኪ ኣብዚ ኸዶ ደሓን ይኹነሉ ዕድመ ብዝወሰኸ መጠን ቡ መጠን ጸጉ እናወሰኸ ኸይድ ቡ መጠን ምስተውዓሉ እናወሰኸ ኸይድ ቡ መጠን አምላኽ ምእዛዙን ምፍላጡን እናወሰኸ ኸይድ በሐቂ ሃሌሉያ እንህለ ደው ስለዝበለ አና ንበረኸት ኮይኑና እንህለ ሎሚ በህይወት በእምነት ብጽንዓት ስለዘሎና አና ንበረኸት ንምጽንናዕ ምኽንያት ኮይኑና ልክዕከሙ ዘመኑ ሁሉ ኣብ ቅድሚ እግዚአብሔር ክርአ ዘመኑ ሁሉ ቅድሚ እግዚአብሔር ክማላለስ እግዚአብሔር ደልዩ ዝረኽቦ ሰብ ክኸውን ንእግዚአብሔር ኩሉ ግዜ available ክኸውን እኔሁ ዝብል ክኸውን ሃሌሉያ هللويا تأكل يا تهنس حواتي كم زبلوا سبات كبزحوا خلوا كاب سمعت زواسو بحكي هللويا هللويا ቅዱስን ዘላለማውን ዝኾንካ እግዚአብሔር አምላኽና በጎይታ በኢየሱስ ስም ነመስግነካ አለና በዛ ንጎዚያ በዛ ረፍድዚያ እግዚአብሔር አምላኽ እትቅድም ዘመናት ነዛዕለ ዚያ ዝመደብ ካልና ህያው ዝኾነ ቃልካ ክቡር ዝኾነ ቃልካ ብሉጽ ዝኾነ ቃልካ በባሪኻ ቢልካ እግዚአብሔር ስለዘመሐላለፍካ ቃልካ ኣብ ልብና ስለዝበጽሐ ንፈውስ ምኽንያት ስለዝኾነና ንምጽንናዕ ምኽንያት ስለዝኾነና ፍንሕንሕ ንምባል ምኽንያት ስለዝኾነና ተስፋና ንምሕዳስ ምኽንያት ስለዝኾነልና እግዚአብሔር ነመስግነካ አለና قالوا لي خو احويهم كاب غدغادم كا انغفهم صحفي مو تسفا خبز قرصنالو كابز تحللنالو لكا እግዚአብሔር يسمعيو لكا እግዚአብሔር فتحاويو لكا እግዚአብሔር يذكريو لكا እግዚአብሔር يرديو إلنا እግዚአብሔር لبنا خنقنع عدل ስለዝሃብ ካልنا
كم تنسها هياو زخون كايو قالك هياو يمو እግዚአብሔር نلبنا هياو سلاز قبرو نتسفانا هياو سلاز قبرو እግዚአብሔር نمسግነካለና لوميز تفوسا نفسات سلازلوا لوميز تسع نفسات سلازلوا لومي ملس ጸሎት ስለዘሎ እግዚአብሔር نمسግነካለና لومدنينا زمصت قنيعه ስለትወጽእ لومي ተስፋ ቀቢጻ ዝመጸት ተስፋ ተሐዲሱ ስለትወጽእ እግዚአብሔር አምላክ ተወራሪዳ ዝመጸት ለካ እግዚአብሔር አሎ ስለትብል እግዚአብሔር ነመስግነካለና نحاونا خاب قويتا بيسوسم كابيتكا نبارخولنا እግዚአብሔር አምላክ مملسو صقو يعزز مملسو صقو overflow يقبر እግዚአብሔር نولدو نبرخت قبرو محبر كان مهناس مخنيات قبرو እግዚአብሔር አምላክ كمتي قالاتكا بأف إرمياس زغمتكا حجون قالاتكا أبأف حاونا كتنبر أبلبوها أخت عقر زدلهايو كنكل زقبوه ختنكل كتكل زقبوه ختكل كفرس زقبوه ختفرس كهنس زقبوه ختهنس إنه እግዚአብሔር أملاخ نحوي كم سحل سيفي قتقبره فقد كان حساب كان أسمير وخبزة مدرزي أخ حلف أب كل من مللاسو أب كل قلقلوت ناتكا موقساب لعليه خون ناتكا تقاب لعليه خون ناتكا حلواب لعليه خون لعلو خلق عن السخام سوخ تكون السخام سوخ مخانكات تلع على እግዚአብሔር أملاخ بخلو كبارخ بخل خان برخت كخون نفوسي مخنيات كخون نمسجار مخنيات كخون نباري خد تكملنا أخا نمعقبول لنا እግዚአብሔር ስለሰማዕ ካና نزورون نسخاس لتبارخ بيتون نسخاس لتبارخ البيت زمدو كل نسخاس لتبارخ نمسجنك لنا كل خبر كل مسجانا كل وداسنا عخايخون هاللويا بزا معلت زي أزقلقلونا قدسان كلهم بويتا بيسوس سمز التبارخ ويخونو نهزبخا بارخ هاللويا እግዚአብሔር ይባርክኩም እግዚአብሔር ይሐልኩም እግዚአብሔር ገጹ ይምለሰልኩም እግዚአብሔር ሰላሙ አይሃብኩም እግዚአብሔር ገጹ ይብርሃልኩም እግዚአብሔር ጸጉ አይሃብኩም بسم አቦን ወደን መንፈስ ቅዱስን ሓደ አምላክ አሜን ተባረኩ